ስለሌለ ቤቶቹ ደግሞ በልቶ ተበላን። እኛም በጣም ተበላን። ለዚህ አሁን እየሰራው ነው። እሺ አሳሳቢ ንጉሴ ጉዳይ ነው። በባለፈው ቪዲዮ ላይ እንደነገርኳችሁ ንጉሴ ነበር። ዛሬም እሱ ጋር እንሄዳለን ብለናል። ሄደን እናስጠይቀውና እንመጣለን። ሜቢ የድምፅ ጥራት ላይኖረው ይችላል። እንሂድና እንጠይቀዋለን። ብቻ የሚለውን ነገር እንሰማለን። የቀበሌ አመራሮቹም ዛሬ ና ብለው ነበረ። እሺ ብዬ ተቀጣጥረናል። አሁን ጋር ጠርቻለሁ። እንሄዳለን ማለት ነው። እሱ ጋር ሄደን የሚላቸውን ነገር እንሰማለን ማለት ነው። እስኪ የሚለውን እናያለን። ግቢው ይሄ ነው፣ ያምራል። አይቼው አላውቅም። በዛ ጋር መስጊድ አለው እና ለመጀመሪያ ጊዜ ነው ስመጣ እዚህ ግቢ ውስጥ። እኛ የምንጠቀመው 03 ምናምን የሚባለው ነው። ይሄ ቀርሳ ምጃ ነው የሚባለው። ሩቅ ነው አካባቢው እና ብዙ ቦታ ከቨር ያደርጋሉ። በእርግጥ እስቲ እናያቸዋለን እንዴት ትሪት ያደርጉናል የሚለውም እሷ ምን ትለናለች የሚለውም የምናየው ጉዳይ ይሆናል። ሜቢ በዚህኛው ተስፋ ማይኖረኝ ከሆነ ምን እንደማደርግ ነገር አላውቅም። እስቲ ሌላ አማራጭ ካለም ለማየት እሞክራለሁ ማለት ነው። እና ብቻ አዛ ናቸው። ብዙ ነገር አስቸጋሪ ነው። እናያለን እስቲ። ከሷ ጋር አንድ ነገር አላወራም። በእንደዚህ አይነት ጉዳይ ከሷ ጋር እኔ አንድ ነገር አላወራም ብዬ ነበር። አንተ መተህ ኃላፊነቱ የኔ ነው ራሴ ነኝ ገንዘብን ማመጣለህ ብለህ የወሰንከው አንተ ነው አይደለም? ንገረኝ ነበር 43000 ብር ደግሞ ኃላፊነቱን አንተ ሲሰጥ ከዛ በፊት ያለቀ ታሪካውን አታንሳብኝ። እኔ እሷ ታውራ እኮ መተህ አንተ ካሁን በኋላ ከኔ ጋር ነው የምንገበያየው አይደል? ከኔ ጋር ነው የምንገበያየው ራሴ ነኝ ገንዘቡን የምከፍል ብለህ ነው አይደል የወሰንከው? እና ታዲያ ክፈለኝ እኮ ነው በቃ። እኔ ሌላ ነገር እኮ አይደለም ከፍላለሁ። እሺ ማለት መቼ ነው? 5 ወር ያለፈ ታሪክ እየሆነው እኮ ነው አሁን የእናንተ ጉዳይ ራሱ። ስንት ወር ቆየ እኮ። እኛም ደግሞ አየረም ስለሌለ ቤቶቹ ደግሞ በልቶ ተበላን። እኛም በጣም ተበላን። ለዚህ አሁን እየሰራው ነው። ነግሬሃለሁ አይደል ንጉሴ? እኔ ለአንተ ያለ ትርፍም ቢሆን ሰጥቻለሁ። አሳዘንከኝ ብዬ አይደል? ገበያ ከሚሸጠው በታች ቀንሼ በመጣበት ወሰድክ። አትሊስት የዛችን ብር እንኳን ሰው እንዴት ይዞ በዛው ይቀራል? አሁንም ቢሆን ምን መሰለህ ማለት ነው። ለምሳሌ አንተን የሚያኖረው ፈጣሪ ነው። ገንዘብ እኮ ፈጣሪ ስለሚኖር እኮ እያንዳንዱ ብር የተገዛ ብር እኮ ነው። እያንዳንዱ ብር በገንዘብ ተገዝቶ ነው የሚመጣው። እሱ ነው በል። ለምሳሌ ሁሉ ነገር እግዚአብሔር ሲፈቅድ ነው። በትንሽ ጊዜ ውስጥ ተበለለ። እንኳን በጣም ከእሷ ጋር ተጣልተን ባለፈ እኔ አንዴ እቁብ አለኝ፣ እቁቡ ሲወጣ ሰጣሃለሁ። አንዴ ምን አለኝ። እሺ ባይዘው በጣም ብዙ ነው ሰላም፣ በጣም ብዙ ነው የታገስኩት። እኔ ለወንድምም ደውዬ ነግሬዋለሁ። እንደዚህ አይነት ብር አለኝ እሱ ጋር እኔ መክሰስ ይችላል ብዬ ነግሬዋለሁ። እግዚአብሔርን መቼ ለተማረው ነው ራሱ እዚህ የቀርሳ መጃዋ ካቢኔ እኛ ይሄን ጉዳይ እንጨርሳለን፣ ሌላ ቦታ እንዳይሄድ ከዚህ ቀበሌ እንዳይወጣ ምናምን ነገር አለች። እሺ ችግር የለውም ኃላፊነቱን ትወስጃለሽ ብያታለሁ። ከዛ በፊት ግን አንተ 1-2 ሄደህ ጠይቀው ብላኛለች። አልተመቸኝም፣ አልመጣሁም። እዚህ ሀገር አልነበርኩም፣ ግማሽ ስራ ነበርኩ። ዛሬ መጣሁ። አሁን ዛሬ ሳምንት እምቢ ካለች ዛሬ ሳምንት እኔ ያው ንጉሴ ያው ሳምንት ዛሬ ሳምንት አሁን ምን መሰለህ ሳምንት ነች ብዙ ነገር የወለደችው። ስንት ወር ነው የተወለደው? ችግር የለም ለሱ ሳምንት የራሴ አንጥል ያለው ወንም በአካውንት አለ የአካውንት አካውንት አለ በሱ አስተላልፍ ችግር የለውም። ማን የሳምንት እኔ እኮ ስልክ ብደውልም አታንሳም። እንደዛ ነው ቀጥታ የመጣሁት። ምክንያቱም ብር ማለት የሆነ በቀላሉ የሚመጣ ነገር አይደለም። ስንት ፍዳችንን አይተን ነው 100 ብር የምናገኘው። እኔ የማይሰጥ ነገር እንደዛ እኔ ራሱ በዛ ልክ እንትን ማለት አንተን በዛ ልክ ማመኔ በጣም ጉዳት ነው። ለሳምንት ታገስ፣ ሌላ ነገር የለም። ያው የሚያስተካክለው ነገር ስላለ እሱ መስተካከል ነው። እርግጠኛ ነህ? በቃ ሌላ ምን ያደርጋል እኮ አንተ እንደኔ እኮ ለዘላለም የምንኖር ሰው ነን። እርግጠኛ ነህ? ሳምንት በቃ አልኩኝ። ስልኬን ደውል። አካውንት ያንተ ያለ ዛሬ አርብ ነው 10 ሰዓት ላይ እንገናኝ። በቃ እናረጋለን። እስከዚህ ታግዛለህ። እግዚአብሔር እስቲ አጋጣሚ ያ ልጅን አጋጣሚ ብታገኝ እኔ ቤቱን አሳየኝ ፈልግና አሳየኝ ብያለሁ እኮ ያኔም እሷም ታሳየኝ ብያለሁ። የት እንደገባ ጉስቃም ነው ሲሉ ጉስቃም ከእሷ ጋር 3 ዘመዶቹን ታውቃለህ?
የሆነ ልጅ ነበር መጀመሪያ አሳየን ብሉታ ያሳያችሁ ግዴታ ነው። እሱን እንቃርግቶ ነው ዘመዱን የለም የሱን ቤት ያሳይ። ከዛም በኋላ ያንን እንትን ማለት የሆነ ልጅ አለ እስቲ ይሁድ ቀን ነው ብሏል። የሆነ ያጎቱ ልጅ አለ እሱ ያደርሳቸዋል ብሏል። ግን ባለበት ብንደርስ ችግር የለም። ለዚህ አሁን እስከ ሳምንት ታገስ ባርካ። እኔ ሳምንት እሺ ያው 5 ወር 6 ወር የጠበቅኩልኝ ሳምንት ለኔ ምንም ማለት አይደለም። በቃ ግን ሳምንት ካለፈስ አንተ ነህ እኮ አልኩ እኮ የምንኖር ሰው ነበር። ነገም ደግሞ ዞሬ አይነት ነገር አለ ካንተ ጋር ዞሬ መገናኝ ምንድነው ትንሽ እንትኑ አንሶብኝ ነው እንጂ የሆነ ነገር ስትተካከል ካንተ ጋር ለመስራት አሁንም መስሪያ ስለሆነ እሱን መስሪያው ስለሆነ እኮ ሳምንት ደግሞ እርግጠኛ ሆነበት በቃ ሳምንት እንትን እላለሁ የምትል ከሆነ እርግጠኛ ሆነበት ችግር የለም ነገር ያለው ነገርኩልህ። ሳምንት ራስ ይመጣል። ችግር የለም። እሺ ወራ በለው በልሽ ቻው እና ቅርሳም